ዩቲዩብ እንዴት ናችሁ? ዛሬ የጥብስ አሰራር ነው ማሳያችሁ። በተለመደው መንገድ ሳይሆን ለየት ባለ መንገድ ነው የምንሰራው። ወደ አሰራሩ ከመሄዳችን በፊት ሰብስክራይብ ስላደረጋችሁኝ አመሰግናለሁ። ሰብስክራይብ ያደረጋችሁኝ ሰዎች ሰብስክራይብ አድርጉኝ። 445 ደርሻለሁ። ከዛ በላይም ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ። ወደ አሰራሩ የምታዩት ነው። ስጋ አለን። እጅ ንጹህ ነው፣ ታጥቧል። በቀጫጭኑ የተከተፈ ስጋ አለን ማለት ነው። ስለዚህ አሁን እንጠብሰዋለን ማለት ነው። ይሄ ግሎልኛል። እንደዚህ እናማስለውና ከዛ በኋላ በክዳን እንከድነዋለን በደንብ እስከሚበስል ድረስ። እንደዚህ በቁመቱ አድርገን በጥብሳችን እንከድነዋለን ማለት ነው። እንደዚህ አድርገን ቁመቱ ያው እንከትፈዋለን ማለት ነው። ከዛ 2 ቲማቲም አለን። እነዚህ 2 ቲማቲሞች አለመጠቀም ይቻላል፣ ግን ቲማቲም ምግብን ያጣፍጣል እና ትንሽ ስጋ ካላችሁ ደግሞ ያበዛላችኋል ማለት ነው። ስለዚህ እንልጠዋለን በመጀመሪያ። እንደዚህ እንከትፈዋለን ማለት ነው። ወደ ጎን አድርገን በቃ እነዚህን ግብአቶች ነው የምንጠቀመው ማለት ነው። ሽንኩርት፣ ቲማቲማችንን እንደዚህ እንደ ቲማቲም ከተፈን። ጥብሳችን እየበሰለልን ነው። አሁን ጥብስ ውስጥ መጀመሪያ ቲማቲሙን እንጨምረዋለን። ከዛ ቀጥለን ደግሞ ሽንኩርቱን እንጨምረዋለን ማለት ነው እና ቆንጆ አሰራር ነው የሚሆነው። ከዛ ቲማቲማችንን እንጨምራለን አንድ ላይ እንዲበስል ማለት ነው። ከዛ ዘይት እንጨምራለን። ትንሽ ዘይት እንጨምራለን። ከዛ ስጋችሁ ግንትር እንዳይል ትንሽ ጠበስ እንዳለ እንጨምረዋለን ማለት ነው። ቲማቲሜ ትንሽ አልበሰለችም። በጣም የበሰለ ቲማቲም ደግሞ ካገኛችሁ በጣም አሪፍ ነው የሚሆነው። ሽንኩርታችንን እንጨምራለን። ትንሽ ደግሞ በኋላ እላዩ ላይ እንዲደረግ የምታክል 2 ትንሽ መረቅ ያለው ስለሆነ የፈለኩትኝ ለዛ ነው ጫውን ያበዛሁት ማለት ነው። ቲማቲምም አለማስገባት ትችላላችሁ እንደነገርኳችሁ። ይሄ ትንሽ ስጋው አነስ የሚል ስለሆነ ለዛ ብዬ ነው ቲማቲም ያስገባሁት። ትንሽ ቆንጆ በርበሬ አድርገናል። እናማስለዋለን። ትንሽ ውሃ እናደርግበታለን።
እናደርግበታለን። ምክንያቱም መረቅ ያለው ጥብስ እንዲሆን እዛ አሁንም እስከሚበስል ድረስ እንተዋለን ማለት ነው። እንደምታዩት ነው በስሏል። አሁን ዋናው ነገር ምንድነው? ቂቤ ነገሮችን ሁላ ያጣፍጣል። እንደዚህ ቆንጆ የተነጠረ ቂቤ በጣም ነው ጣዕሙ የሚለውጠው። እሳታችሁን ቀነስ ታደርጉና በቃ አሁን ኦልሞስት ሬዲ ሆኗል። ምንም የሚቀረን ነገር የለም። አንድ ብቻ የሚቀረን ነገር አለ። እሱ ምንድነው? ስጋ መጥበሻ ናት። ስጋ መጥበሻም እንደ ቂቤ ነገሮችን ሁላ ታጣፍጣለች። በጾም በፍስክ በሁሉም ነገር የምታጣፍጥ ናት እና እንደዚህ እርጥቡን ስጋ መጥበሻ ለቴስት በጣም አሪፍ ነው የሚሆነው። እንደዚህ እሳታችንን እናጠፋለን። ጨዋችንን እንቀምሳለን። ስቀምሰው እኔ ነበረው። ስለዚህ አሁን ቅድም ያስቀረኋት ቃሪያ ነበር፣ ሽንኩርት ነበረች እንዳልኳችሁ። ጥሬው እንደዚህ ከላይ ሲሆን በጣም ይጣፍጣል። ከዛ ደግሞ ምንድነው ቃሪያ፣ ቬሪ ኢምፖርታንት ቃሪያችንን እናደርጋለን። ደረሰ ማለት አይደል? ሰራ ነው ማለት አይደለም። በጣም ገራሚ እንትን ነው። በጣም ገራሚ ጥብስ ነው። እመኑ፣ እንደምታዩት ነው። በጣም ቆንጆ ሆኖ ብስል ብሎ ጁሲ የሆነ የሚያምር እንግዲህ እስከምንቀምሰው ቤተሰቦች ያብሱ እስከሚቀምሱት እንደምታዩት ነው። መረቅ አለው እና በጣም አሪፍ ሆኖ ቆንጆ ሆኖ በስሎልኛል። እንደምታዩት ነው። እቺን አሁን በእንጀራም በዳቦም አድርገን የሁላችሁ መረቁ ለራሱ እንዴት እንደሚያምር። ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። ሞክሩት፣ ትወዱታላችሁ። ላይክ ሼር የሚደረገውን አድርጉ። አመሰግናለሁ። እስከሚቀጥለው ድረስ ሰላም ቆዩ። ቴንኪዩ